find the value of x እንደዚህ አይነት ጥያቄ በሚመጣበት ጊዜ x ነው ዋጋ እንዴት ነው የምንፈልገው? በጣም ቀላል ነው። ተመልከቱ ክሪስ ክሮስ አባዙት። ስለዚህ 2 times x plus 2 which is equal to 3 times 5 3 times 5 this means ይችኛው ሁለት ቅንፍ ውስጥ ያሉትን ሁለቱን ታባዛለች። ሁለት ሲባዛ በx ሁለት ሲባዛ በሁለት ነው የምናደርገው። ስለዚህ ሁለት ሲባዛ በx ስንት ነው? 2x ሲደመር ሁለት ሲባዛ በሁለት 4 እኩል ይሆናል 3 ሲባዛ በ5 15 ስለዚህ 2x እኩል ይሆናል 4ን ወደዛ እንወስዳታለን ከእኩል ይሆናል ወደዛ 15 ሲቀነስ 4 ትሆናለች 4 ከእኩል ይሆናል ወደዛ ስታልፍ ምን ትሆናለች? መቀነስ ይሆናል። ስለዚህ 2x እኩል ይሆናል 15 ሲቀነስ 4 ስንት ነው? 11 ሶ በሁለቱም ሳይድ ለሁለት ለሁለት ታካፍላላችሁ። ሲካፈል ለሁለት ሲካፈል ለሁለት ሁለት በሁለት ይጣፋል x which is equal to 11/2 ስለዚህ የx ዋጋ 11 ስንተኛ? ሁለተኛ ነው ማለት ነው። ወይም ይሄንን ማቃለል ትችላላችሁ። ስንት ይሆናል? 5.5 ይሆናል ማለት ነው ወደ ዴሲማል ሲቀየር